እሺ የተከበራችሁ አባት እናቶቼ፣ እህት ወንድሞቼ፣ እኔ እንዲህ ሶሻል ሚዲያ ላይ ወጥቼ ብዙ ማውራትን አልፈልግም። ግን ሰሞኑ ሶሻል ሚዲያ ላይ በብዛትን እየተወራበት ያለ ሁኔታ አለ። እሱም ስለ ሃይማኖትን በተመለከተ ነው። በክርስቲያንና ሙስሊም መሃል፣ በጴንጤዎች መሃል፣ ሌላም በመሃል የገባችሁ እንግዲህ ብዙ መለያየትን የምትፈጥሩ ሰዎች አላችሁ። ምናልባት ታውቃላችሁ ከአሁን በፊት ሀገራችን ምን ትመስል እንደነበር ማንም ያውቃል። ስለዚህ እንዲህ በሆነበት ጊዜ ላይ ደግሞ አሁን በጣም እየባሰ ያለው በክርስቲያንና ሙስሊም መሃል ነው ያለው። ስለ እፎይ በሄድክበት ሶሻል ሚዲያ ላይ እንደ አንድ ትልቅ ጉዳይ ሆኖ እየተወራበት ያለ ሁኔታ እያየውኝ ስለሆነ ትንሽ ሀሳቤን ለመግለጽ ነው እዚሁ ላይ ወጥቼ ለመናገር የፈለኩትኝና እኔ ስለ እፎይ ብዙ ነገሮችን አይቻለሁ። ሲነኩት ብቻ ነው የሚነካቸው ማለት ነው። ስለዚህ መጀመሪያ የሚነካኩትን እራሳቸው ናቸው። ሙስሊም ጓደኞች አሉኝ። እውነት ለመናገር ከሆነ በጣም ወዳቸው ጓደኞች አሉኝ ማለት ነው። ሙስሊምና ክርስቲያን አብረን አድገናል። እንዴት ነሽ ምናምን ተባብለን አናውቅም። ከአባቶቻችን እናቶቻችን የቆየልንም ስለሆነ የሆነ ነገር እንኳን ተባብለን አናውቅም ማለት ነው። በራሳችሁ የምታመጡትን እሳት ተመልሶ እንዳያቃጥላችሁ ተው፣ አርፋችሁ ተቀመጡ። እውነት ልንገራችሁ፣ አርፋችሁ ተቀመጡ። ስለ ሃይማኖት ጣልቃ እየገባችሁ የምታተራምሱ ሰዎችን ለማተራመስ አገርን ለማተራመስ የምትራመዱ ሰዎች አርፋችሁ ብትቀመጡ አሪፍ ነው። በራሳችሁ ናችሁ። እኛ ዝም ብለን ታግሰናቸዋል። ስለዚህ አርፋችሁ ብትቀመጡ መልካም ነው። አለበለዚያ በራሳችሁ ፈቃድን የሰው ሃይማኖትን ስታተራምሱ ስትሳደቡ ቆይታችሁ የራሳችሁ ሃይማኖት ትንሽ ሲነካባችሁ ደግሞ ምን ያህል እንደምትንጫጩ እኔ ብዙ ሶሻል ሚዲያ ላይ ታዝቤያቸዋለሁ ማለት ነው። እና ተው፣ አማራ፣ ኦሮሞ፣ ሀዲያ፣ ከምባታ፣ ወላይታ፣ አፋር ሳይባል አብረን ኖረናል። አብረን ተዋደን ቤተሰብ ሆነናል። ይህንን ቅናት የተሰማቸውን ሰዎች እርስ በርሳችን እንድንባላና እንድንጨፋጨፍ ያደረጉን ቀንና ሌሊት እንቅልፍ የማይወስዳቸው ሰዎች እንዳሉ ደግሞ ይህንን ማወቅ አለባችሁ። ፋሚሊ መንቃት አለባችሁ። ቤተሰብ እፎይ እንደ በደለኛ ነበር ማሰው። የሚገርማችሁ ነገር እውነት ምን አገባውና በሰው ሃይማኖት ላይ ጣልቃ የሚገባ ምናምን እያልኩኝ ስፈርድበት ነበርኩኝ። ባለማወቄ ነው። እኛ እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ ፈጣሪያችን መሆኑን ጠንቅቀን እናውቃለን። እመቤታችን ቅድስት ድንግል ማርያም፣ መላእክት፣ ጻድቃናት፣ ሐዋርያት፣ ሰማዕታት፣ ነቢያት እንደሚያማልዱልን ጠንቅቀን እናውቃለን፣ እናከብራቸዋለን። እንዴ በእነዚህ የሚመጣብን ማንም ሕይወታችንን እንሰዋላቸዋለን እንጂ ማንምን ዝም ብለን እንደማናይ ደግሞ ማወቅ አለባቸው። ማን ግብ አለ? የራሴ ሙስሊም ብትሆን ሙስሊምነትን ይጠቅመኛል ካልክ ኦልሬዲ ይጠቅማል። የራስን ጠንቅቀ ያዝ። የሰው ሃይማኖት ጣልቃ አትግባ። የሰውን ማንቋሸሹ ምንድን ነው? ቆይ እኔ ግርም አለኝ። ኢየሱስ ክርስቶስ እብድ ነው ብሎ አፉን ሞልቶ ሲናገር እኔ እውነት ምን ብዬ ልንገራችሁ? በጣም ከባድ ነው። በጣም ሼም እውነት ሼም ነው በጣም። ስለዚህ እነዚህን መልስ ለመስጠትን እውነቱን ስለተናገረ ብቻ እፎይን ይገደል፣ እፎይን ይጥፋልን ምናምን የምትል ሁላችን እፎይ ነን። እሺ እኔም እፎይ ነኝ። እኔ ትግራይ ነኝ። በማንም ጣልቃ ገብቻ አላውቅም። ማንምን አከብራለሁ። ሰው እንደ ሰው የአዳምና የሔዋን ፍጡር መሆኑን ብቻ ነው ማምነው። ማንም ሰው የራሱን ሃይማኖት አለው። የራሴ ያለኝና ጠንቅቄ አውቃለሁ። ስለዚህ አከብረዋለሁ። በጣም ግርም ያለኝ በቁርአን መጽሐፍ ላይ የሚያወጣውን እያንዳንዷን በማስረጃ ማለት ነው ምዕራፉና ቁጥሩን እያንዳንዱን እየገለጸ ስለነገራችሁ የምትንጫጩ ሰዎች አላችሁ። እንዴ ማን ተከራከር አለና? የምትከራከር ከሆነ እስከ መጨረሻ እውነቱን ያዝና ጠንቅቀ የሚጠቅምህን በኋላ ታየዋለህ።
ይጠቅመኛል፣ የፈለገውን ይሁን ይጠቅመኛል ካልክ ትቀጥልበታለህ። አይጠቅመኝ ለካ እውነት አይደለም እስካሁን የቆየሁትኝ ሃይማኖት እውነተኛ አይደለምና ስለዚህ ወደ እውነተኛ ሃይማኖትን መግባት እፈልጋለሁ ካልክ ደግሞ ያው ዌልካም እንቀበልሃለን ማለት ነው። በራስህን ክርክር የምታመጣው ነው። ለዛ መፍትሄ ሲል መልስ ሲል የሚያቀርባቸውን እያንዳንዷን ጠንቅቆ ከነ ቁጥሩና ምዕራፉ ሲያቀርብላቸው ደግሞ ግርም ነው ያለኝ። መልስ እስከሚያጡ ድረስን ሲያደርሳቸው በጣም ግርም አለኝ ማለት ነው። በእውቀታችሁ የምትመኩ ከሆነ በደንብ ጠንቅቃችሁ እወቁ፣ አንብቡና ተከራከሩት። መልሱን ይሰጣችኋል። ታሸንፉታላችሁ ወይም ደግሞ ያሸንፋችኋል። አንዱን ታውቃላችሁ ማለት ነው። ወይም ደግሞ አፋችሁን ይዛችሁ ዝም በሉ፣ የራሳችን ይጠቅመናል ብላችሁ ዝም በሉና ክርክሩን አቁሙ። ሁላችን የየራሳችን መንገድን ይዘን ዝም እንበል። በራስን የምታመጣው ነገር ተመልሶ ወደ ራስ ሲሆን ጊዜ አሁን መልሱን ስታጣ ጊዜ መንጫጫት እንዲህ ነው እንዴ ዝም ብላችሁ በስሜትን ተገፋፍታችሁ ይገደል ይጥፋልን ምናምን የምትሉ ሰዎች አሁን መዘዙ በጣም ከባድ ነው። በጣም ከባድ ነው። ፋሚሊ፣ ቤተሰብ፣ ወገን ንቃ። እርስ በርሳችን እንድንባላ የሚያደርጉ ደግሞ ከውስጥ ሌላ ተልእኮ ይዘው የሚመጡ ሰዎች እንዳሉ ታውቃላችሁ። እርስ በርሳችን እየተባላን እኮ ነው። እኔ ጭራሽ አስቤ ማላቅ ያሁላ ብሔር ብሔረሰብ ትግራይ ላይ ዘምቶ የትግራይ ሕዝብን ለማጥፋት ያደረገውን ዘመቻ በህይወቴ ጭራሽ ማረሳው ነገር ነው። እንዴት ታደርጉናላችሁ ብዬ አስቤውም ገምቼውም አላቅም ነበር፣ ግን ተፈጸመ። እውነተኛ መንገድን ይዘው የሚራመድ ሰው ፈተና እንደሚበዛበት አውቃለሁ። ታገስን፣ ዝም አልን በቃ። አሁን ደግሞ ስትሉ በሃይማኖታችን ጣልቃ ገብታችሁ አብያተ ክርስቲያን ማቃጠል፣ ሰው ገድላለሁ እያልክ ማስፈራራት እንዴ! ተው፣ አያስፈልግም። አለበለዚያ በሌላ ነገር የምትመጡ ከሆነ ግን እኔም እፎይ ነኝ። ምን ያህል እፎይ እንዳለ በዓለም ደረጃ ነው ማሰብ ያለባችሁ እንጂ አንድ ሰው ብቻ አንድ እፎይ ብቻ እንደሌለ ማወቅ አለባችሁ። ስለዚህ እንከባበር። መከባበሩም መልካም ይመስለኛል። የአዳምና የሔዋን ዘር መሆናችንን አስበን መኖር አለብህ። አይ ካልክ ደግሞ ተመልሶ ወደ ራስ የሚመጣብህ መዘዙ ከባድ ነው። ባለሳሳት እፎይ ኦሮሚያ ነው፣ የኦሮሚያ ልጅ ነው። ቢሆንም በሃይማኖቴ የመጣብኝ ጉዳይ ከሆነ ግን ኦሮሞም ቢሆን አማራም ቢሆን ሌላ ቢሆንም ወገኔ ነው። እፎይ ማለት እኔ ነኝ። ሁላችን ኦርቶዶክስ ተዋህዶ አማኞች እፎይ መሆናችንን ማንም ሰው ሊያውቅ ይገባል ማለት ነው። ትግራይ ያለንም፣ አማራ ያለንም፣ ኦሮሚያ ያለንም፣ አፋር ያለንም፣ ሶማሊ ያለንም፣ ደቡብ ያለንም ሁላችን በእፎይ የመጣብን በሃይማኖታችን የመጣብን ሁላችን እፎይ ነንና ሁላችንን ገድላችሁ አጥፍታችሁ ብቻችሁን መኖር አስባችሁ ከሆነ ጋድ ኖውስ። አለበለዚያ ግን በእፎይ የመጣብን ነገር አንገታችንን ለሰይፍ ይሁን። ይህንን ከመሆኑ በፊት ግን እርስ በርሳችን ሃይማኖታችንን አክብረን የሰው ሃይማኖትን ሳንነካ ወንድም እህቴ ወንድሜ ተባብለን አባቴ እናቴ ተባብለን የእገሌ ብሔር ነው ሳንባባል ተከባብረን ብንኖር መልካም ነው። አለበለዚያ ብዙ እፎይ ነን ያለንና አስቡበት። ብንተሳሰብ መልካም ነው። አመሰግናለሁ። እግዚአብሔር ከእናንተ ጋር ይሁን። አገራችንን እግዚአብሔር ይባርክልን። ሰይጣንን አድሮባችሁ አገሩን ለመበጥበጥ ህዝቡን ለማተራመስ የምታስቡት ሰዎች ደግሞ
ወደ ልቦናችሁ ይመልሳችሁ ብዬ ነው የማስበው። እግዚአብሔር ይስጥልን። አመሰግናለሁ።